እሺ ሰላም ጤና ይስጥልኝ ቻናሌ ቤተሰቦች አለሁ እኔ ደህና ነኝ። እንግዲህ በባለፈው ቪዲዮ የተወሰነ ነገር ለማየት ሞክረን ነበረ። ጎልድ እንግዲህ ቀጣይ ምን ሊሆን እንደሚችል አሳይቼ ነበረ እና በቀጣይ ሳምንቱ ደግሞ ምን ሊመስል እንደሚችልም አሳይቼ ነበረ ማለት ነው። ሶ በዛሬው ዕለት ደግሞ ምን እንደተፈጠረ እና ቀጣይ ላይ ምን ሊፈጠሩ እንደሚችሉ የማሳያችሁ ይሆናል ማለት ነው። በራሴ ስትራቴጂ ቪዲዮን ከመጀመሪያ በፊት ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታዩት አሳስባለሁ ማለት ነው። ወደ ቪዲዮ ሊድ እንግዲህ በባለፈው ቀጣይ ፎር አወር ላይ እዚህ ጋር ማርኬት ፓምፕ ሊያደርግ እንደሚችል ተናግሬ ነበር። እንግዲህ ባልነው መንገድ ማርኬት እንግዲህ ፓምፕ አድርጓል። የተወሰነ ወደ 500 ፒፕ አካባቢ የተወሰነ ቴክ ለማድረግ ሞክረናል ማለት ነው። ከዛ በኋላ ምንድነው ያደረገው? ኮንሶሊዴት ነው ሲያደርግ የቆየው ማርኬቱ ሲፒአይ ኒውስ ስለነበረ በዛ ምክንያት ፒፒአይ ኒውስ ነው የነበረው። በዛ ምክንያት እንግዲህ ኮንሶልት ሊያደርግ ችሏል ማለት ነው። በዛሬው ዕለት ደግሞ ማርኬት እንግዲህ የፎር አወር ሁሉንም ሃዮችን ከወሰደ በኋላ ዳምፕ አድርጓል ማለት ነው። ዛሬ ሐሙስ ነው፣ ነገ ዓርብ ነው። ነገ ዓርብ እና ቀጣይ ሳምንት ያለው ምን ሊመስል እንደሚችል ምናየው ይሆናል ማለት ነው። ስፔሻሊ ለነገ ነው። ለቀጣይ ሳምንት ደግሞ እንግዲህ ወይ ቅዳሜ ወይ እሑድ ሌላ ቪዲዮ ምሰራ ይሆናል ማለት ነው። አሁን ከዴይሊ ጀምረን ስናየው እዚህ ጋር እያደረገ ያለው ማርኬቱ አሁን የሐሙስ ቀን ማለትም ጃንዋሪ 30 ማርኬት ምንድን ነው ያደረገው? የሮብ ዕለት ሃዩን ከወሰደ በኋላ ዳምፕ አድርጎ ዘጋ ማለት ነው። ዳምፕ ካደረገ በኋላ እንደገና የተወሰነ ፓምፕ ለማድረግ ሞክሯል፣ አልቻለም፣ ዘጋ። እዚህ ጋር ሪትሬስ አድርጎ ስለዘጋ ቀጣይ ላይ ያው በትክክል ሊታሰብ የሚችለው ፓምፕ እንደሚያደርግ ነው። ማርኬቱ ፓምፕ አድርጓል ማለት ነው። በዛሬ ቀን ደግሞ እያደረገ ያለው ማርኬቱ ምን አደረገ? ከፈተ። ቀጥታ የታሰበው የነበረው ይሄኛው ኦልሬዲ በቦዲ ዘግቷል ተብሎ ስለሚታሰብ ቀጣይ ላይ ማርኬቱ ፓምፕ እንደሚያደርግ ነበረ የሚታሰቡ። ግን ማርኬት እንደዛ አላደረገም። ምክንያቱም የማክሰኞ እና የሮብ የሰኞ እና ማክሰኞን ሃዮች ከወሰደ በኋላ የዘጋው ትንሽ ዳምፕ አድርጎ ነው የዘጋው። ስለዚህ ቀጣይ ላይ ምንድነው ሊታሰብ የሚችለው? ያው እንደሚወርድ ነው የሚታሰበው። ማርኬት ምን አደረገ? ዳምፕ አደረገ በተወሰነ፣ እንደገና ፓምፕ ማድረግ ጀምሯል ማለት ነው። ከዚህ በላይ ፓምፕ አድርጎ ከዘጋ ምን የማድረግ ቻንስ ይኖረዋል? ወደ ቡሊሽ ትሪ ማለት ቻንስ ይኖረዋል ማለት ነው። ሲቀጥለው ማርኬት እያደረገ ያለው እንግዲህ የተወሰነ ዳምፕ አድርጎ ፓምፕ እያደረገ ነው ያለው። እንዳልኳችሁ የተወሰነ ከፍ ብሎ ከዘጋ እንዲህም ሆኖ ቢዘጋ ፓምፕ የማድረግ እድል በሰፊው ይኖረዋል ማለት ነው። ሲቀጥል ይሄኛውን ኦርደር ብሎክ በቦዲ ብሬክ አድርጎልናል። ባለፈውም አይ ቲንክ ተናግሬያለሁ። ይህንን ብሬክ ስላደረገልን ብሬክ ኦፍ ስትራክቸር ፕላስ ዴይሊ ፌር ቫሊ ጋፕ ሪስፔክት ሲደረግ ወይም ፌር ቫሊ ጋፕ ሪስፔክት ካደረገው ያው ሁሌም ቢሆን ማርኬት የሆነ ነገር ያሳያል። እዚህ ጋር ግን ብሬክ ኦፍ ስትራክቸር ፕላስ ፌር ቫሊ ጋፕ ኦቨርላፕ ሲያደርጉ ማርኬት ሪስፔክት የማድረግ ፕሮባቢሊቲ ይኖረዋል ማለት ነው። ስፔሻሊ ደግሞ ዴይሊ ጋር ሲሆን። ስለዚህ ማርኬት አሁን እዚህ ጋር እንደዚህ አድርጎ ባይዘጋ እና የተወሰነ ወርዶ ቢዘጋ እዚህ ጋር ያለውን ዴይሊ ፌር ቫሊ ጋፕ ተች አድርጎ እንደገና ሰኞ ማክሰኞ ቀጣይ ሳምንት ላይ ፓምፕ የማድረግ እድል ይኖረዋል ማለት ነው። እዚህ ጋር ከመጣ ግን እንዲሁ ነው ከዘጋ እንዳልኳችሁ ፓምፕ የማድረግ እድል ይኖረዋል ማለት ነው። ወደ 3 ሃወር ብናየው 3 ሃወር ይሄኛው ፕሪቪየስ 3 ሃወር ካንድልስቲክ የዘጋው ሪትሬስ አድርጎ እንግዲህ ቡሊሽ ካንድልስቲክ ነው የዘጋው። ስለዚህ አሁን ላይ ማርኬት የሚታሰበው ከዚህ በኋላ ያን ያህል ሞመንት ባይኖረውም ኮንሶሊዴት ነው የሚያደርገው። ነገ ዓርብ ነው፣ ዓርብም ኮንሶሊዴት ሊያደርግ ይችላል ማለት ነው። እንግዲህ አሁን ላይ እንደዚህ አድርጎ ሲዘጋ ማርኬት ፓምፕ እንደሚያደርግ ነበር የሚታሰበው። ግን ከዚህ በላይ ፓምፕ ያደርጋል ማለት ትንሽ ይከብዳል። በዚህ መልኩ ነው የሚቀጥል ይመስለኝ። ስለዚህ እንደገና ከዚህ በኋላ ፓምፕ ወይም ቡሊሽ የምንጠብቀው ሌላ 4 ሃወር ተከፍቶ ከዚህ ሌላ 4 ሃወር ተከፍቶ ያ 4 ሃወር እዚህ ሌቭል ጋር መጥቶ እንደገና ይህንን ሌቭል ተች አድርጎ ይህንን ሁለቱን
እዚህ ጋር ያሉትን ሰርቲሜቲ ኳሎዎች አሉ እነሱን ተች አድርጎልናል። ያንን ሰርቲሜቲ ኳሎ ተች ካደረገ በኋላ እንደገና በድጋሚ መጡ ያን ሰርቲሜቲ ኳሎ ተች አድርጎ ፓምፕ እንደሚያደርግልን ነው የምንጠብቀው ማለት ነው። ስለዚህ ነገ ያው አርብ ነው ባትገቡ ይመከራል። ያን ያህል ሙቭመንት ላይኖረው ይችላል። ግን ለመግባት ያሰባችሁ እዚህ ጋር ያለውን ሎ ተች እስከሚያደርግላችሁ ጠብቃችሁ ግቡ። አለበዚያ ደግሞ ማኑፕሌት እስከሚያደርግ ጠብቁ። ያው ማኑፕሌት ካደረገ በኋላ ይሄኛውን 4 hour fair value gap ብትጠብቁት የተሻለ ነው። ኤምዲ ፓወር ስለሆነ እየተከተለ ያለው አኪሙሌት አደረገ። ማኑፕሌት ያደርጋል። ማኑፕሌት ሲያደርግ ደግሞ ዲስትሪቢዩት ከማድረጉ በፊት ምን አለ ምን ፒዲአር ማየት መቻል ይኖርባቸዋል። ኢንተርናል ሊኩዲቲ ማለት ነው። እነዚህን ፌር ቫልዩ ጋፕ ተች እስከሚያደርግላችሁ ጠብቃችሁ መግባት ትችላላችሁ ማለት ነው። እንዳልኳችሁ ነው ማኑፕሌት እስከሚያደርግ ጠብቃችሁ ግቡ ለማለት ነው። ከዛ ውጭ ደግሞ ይሄኛው እንዳልኳችሁ 4 hour ሎን ጠብቃችሁ መግባት ትችላላችሁ ማለት ነው። ሎንግ ተርም ለመያዝ ካሰባችሁ ደግሞ ይሄንን ፌር ቫልዩ ጋፕ ተች አድርጉ ፓምፕ ያደርጋል ማለት ነው። እንደዚህ ጠብቀዋለሁ ማለት ነው። የዛሬው ቪዲዮ ይህንን ይመስላል። በቀጣይ ይሄኛው ማርኬት ምን እንደተከሰተና በተመሳሳይ እንዲሁም በቀጣይ ምን ሊመስል እንደሚችል በሌላ ቪዲዮ የማሳያችሁ ይሆናል ማለት ነው። አመሰግናለሁ።